ሴት ወድጄሻለሁ። እውነት በል ከልብ ነው? የምሬን ነው። ቆይ አንተ ምንድን ነው ያደረከው? ምን ሆነሽ ነው? አንቺ ደግሞ ዝም በይ። አትደንግጥ። አሁን ያልኩህን በዚህ 2 ቀን ውስጥ ጨርስ። ካለዛ እዚህ ቤት ሌላ ጦርነት ነው የሚነሳው። አገኛችኋለሁ። እሄዳለሁ እንጂ አንቺን ተከትዬ በአካል በመንፈሴ መች ነይሻለሁ አንቺ ግን አታውቂም ያብሬሻለሁ። ፈጣሪ ማመን አለብሽ የኔ ልብ አንጠልጥለሽ ይዘሽ ትዞሪያለሽ። እኔ ግን አንቺን ብያለሁ ተከትዬሽ መጥቻለሁ። ደግሞ ነገር ብልሽበት እሄዳለሁ። እኔ ግን እነማን ናችሁ? ምን እያደረጋችሁ? ዋው አንተ ራሱ ማነህ? ቤታችን ምን ትሰራለህ? ቤታችን? ያፕ ቤታችን። ቆይ እንዴት ገባችሁ? በጣም ቆንጆ ጥያቄ ነው ብትጠይቀው። በበር ገባን። አሁን ሹልክ ብለህ ውጣ። አቤት አቤት! ከዚህ ቤት ውጣ። እናንተ ላይማ አንዳች ጋኔል ሰፍሯል። አሁን ፖሊሶች መጥተው በካቴና ከሚያስሯችሁ እራሳችሁ አትወጡ? ቆይ ታዋቂና ዝነኛው ቴዲ ከ2 ሴቶች ጋር ፈታ ስትል የነበረው ቪዲዮ ለአለቃህ ብናሳያቸው ከሳምንት በኋላ በሚደረግ አዋርድ ለህዝቡ ብንለቀው ምን የሚፈጠር ይመስላል? ምንድን ያልሽው? ቀስ እዛው ነው አውራኝ። ማታ ሰክረህ ከኛ ጋር ፈታ ስትል ነበር። አጋጣሚ ደግሞ እኛ እጅ ላይ ጣለክ። ሲሳይ ማለት ነው። ማን ነው ደግሞ ሲሳይ? ባለ ሱቁ። ምን? እባክህ ተረጋጋ። የምትባለውን ካደረክ ምንም አይፈጠርም። ምንድን ነው የማደርገው? መቼስ ታዋቂ ሰው ነህ። ጎዳና ላይ ውጣ አንልህም። ከኛ ጋር ደባል ሆነህ ትኖራለህ። በገዛ ቤቴ ጭራሽ ነው ደባል? ምን ነው ደበረህ እንዴ? በረንዳ ላይ ከምታደር ብለን ነው። ትርሱ ይፖሰት እንዴ? ጸባዩ አልተመቸኝም። ሀኒቾ በእናትሽ ቻናሌ ተመቷል። አስበሽዋል? የታዋቂው የቴዲ ቅሌት ብዬ ብለቅ ምን ያህል ሀብታም እንደሞ። እሺ እንደፈለጋችሁ ኑሩ፣ ብቻ ግን አጥፉልኝ። ምኑን? እናጠፋልሃለን። ግን ማምሸት ከኛ ውጭ አይቻልም። እኛ ክለብ ስንወጣ ቤቱን የምትጠብቀው አንተ ነህ። ምግብም ትሰራለህ፣ የሴቶች ሁሉ ስራ ትሰራለህ። ኧረ እሺ ያላችሁኝ አደርጋለሁ። ብቻ ግን ቪዲዮን አጥፉልኝ። አሁን ቶሎ ምግብ አብስለህ አምጣ። እሺ ሄሎ ናቲ፣ ጉዶንኩል ናቲ፣ ኧረ ቅበረኝ። ምን ሆንክ? ምንድነው የምታወራው? በቁሜ ሙቻለሁ እያልኩ እኮ ነው። ተረጋጋና የሆንከውን ንገረኝ፣ ስራ ላይ ነኝ። ቤቴ ውስጥ 2 እብድ ሴቶች አሉ። ማለት እንዴት ገብተው ነው? አልገባኝም። ትናንት ማታ ከእናንተ ከተለየው በኋላ ክለብ ገብቼ ነበር። ምናል? አንተ ምን አይነት ሰው ነህ? እንዴት እንደዚህ ታደርጋለህ? የሽልማቱ ቀን እኮ 15 ቀን ነው የቀረው። እጩ ስለሆንኩ መጠንቀቅ ነበረብን። ዋናው ጉዳይ እሱ እኮ አይደለም። ወይኔ ስራችን ገደል ገባ። ጭራሽ ሌላም ነገር አለ። ዋናው ጉዳይ እሱ አይደለም።
ዋናው ጉዳይ እሱ አይደለም። ስጠጣ ምን እንደማደርግ አላውቅም። እሱን ደግሞ አንተም ታውቃለህ። ለዛ ነው ፕሮግራሙ ላይ ከአልኮል ነፃ ያጠጣን። ልቤን አታንጠልጥለው ንገረኝ። ዘንድሮ በአለቃ ታስፈጀናለህ። ቪዲዮ ይዘውብኛል። የሚካኤል ያለ አንተ እርጉም አስፈጀህን። እኔ የለውበትም። አለቃ እንዳይሰማ ይሄንን። ያለዛ ሁላችንም የለፋንበት ስራ ገደል ነው የሚገባው። እሺ እሱ እንዳይሆን ምን ላድርግ? ምን ላድርግ ትላለህ? እንዲህ አድርገህ ጨርሰህ። እኔ የለውበትም። ይህን ጉዳይ ራስህ ጨርስ። እኔ የለውበትም። የልጆች አሳዳጊ ነኝ። እና እኔም የልጆች አሳዳጊ በሆን ኖሮ አሁን በደንብ አድርጌ ነው ችግር የፈጠርኩት። ወይኔ ብሩክ፣ በዛ እንዴ ቀሽቱ ልትበላን ነው እንዴ? ምን ነው አፈጠጥክ? አረ እና በውበታችን ተማርከን መድገም እኮ እንችላለን። ምረጥ። ወይም አረ ምግብ ምን ልስራ? የዘመኑ አራዳ አንተን አየሁ። ለእኔ ቅቅል ይሁንልኝ። ለእኔ ፓስታ በአትክልት ይሆንልኝ። ሁለቱ ግን አብሮ ይሄዳል። የአርት ሰው አይደለ? እንደምንም አብረህ አስኪደው። ጥርሳችሁን አራግፌ በድዳችሁ ነው የማስወጣችሁ። የያዛችሁትን መረጃ ብቻ አንዴ እጄ ይግባ። ወይኔ ቴዲ፣ በ11ኛው ሰዓት ጉድ ልትሰራ። ታከስ ታከስ። አባ ፍጠን እንጂ። እሺ፣ ግን ቅቅል በዚህ ሰዓት ይበላልሻል? ማለት ይጋጥልሻል? አዎ፣ አንተ ብቻ ስራው ይጋጥልኛል። በሽታ ይጋጥሽ። እናንተ ላይ የጣለኝ የማን እንባ ነው? ይቅር በለኝ፣ ይቅር በለኝ። ቆይ ቅቅል እንዴት ነው የማይጋጠው? አረ ዝም በይው። የሰው ሚስጥር መያዝ እንዲህ እንደሚጠቅም አላውቅም ነበር። የምን ሚስጥር? ጭንቅላታችን ውስጥ የፈጠርነው ሚስጥር ነው። ረሳሽው? አረ እንዳይሰማ። ምንም ነገር ሳንይዝበት እንደሆነ የሆነ ነገር ብንይዝበትማ ሀገር ጥሎ ነበር የሚጠፋው። አንቺ በይ 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 አትዝረክረኪ። ዋ ሰላም የተከበሩ ዘባናችን ትንሽ ፊታለች ብር የተፈጠረ እኔ እኮ ምንም ተፈጠረ አላልኩም። ወይኔ አኩረፈ። ሀኒቹ ደብሮታል፣ እናቴን ደብሮታል። ወይኔ አላኮረፈም። እመኚ፣ ከፈለግሽ እናሲዝ። እናንተ ጨርቆች አሁን እጄ ላይ ናችሁ። አንተ ማነህ? ደብሮሃል? አንተን እኮ ነው። ደግሞ ስንት ናችሁ? ፊቱ ብቻ 2 ያክላል። አንድ ነኝ። አልደበረኝ። ለመሆኑ ምግብ በልታችኋል? ያኔ አባት ምንም አላኮረፈም። ብራቮ ተወደድኩ። አንቺ ክፍታፍ ሚሽናችን አትርሺ።
እዚህ ቤት ላይ የገባ ነው የድሎት አይደለም። ስንቴ ነው የምነግርሽ? ነይ እንግባ አሁን። እሺ ይደገም ይደገም። መቼም ታችሁ ሚሽናችሁን ሳከሱ ያኔ በደንብ እናወራለን። ተነሺ፣ ከላይ ላይ ተነሺ። ቆይ ምንድን ነው? ሰላም ለእናንተ ይሁን የአመቱ እጩ ሰካራሞች። አንተ ምን አይነት ድፍረት ነው ይሄ? ማነህ አንተ? እባክህ ተወን። አንድ ተዋችሁ ቀላል ነገር አደርጋለሁ። ምንድን ነው? መብራት ይምጣና በኤሌክትሪክ ሽቦ ትንሽ እንጫወታለን። ከዛም እያየን እንቀጥላለን። በኋላ ይቆጭሃል እንዴ? አንተ የማታው ሰውዬ አይደለ እንዴ? ለካ ባለ ቪዲዮ ልጅ ነው። ረስቼዋለሁ። አንቺ ደራቃ ዝም በይ እንዳልገልሽ። ሟችም ገዳይም መሆን ትፈልጋለሽ? አንቺ ባለ ብዙ ምርጫ ነች ሴትዮ። አትልፋ። ቪዲዮውን ከሆነ መቼም አታገኘው። በእውነት በይ። ይችን የምታክል አህያ ላይሽ ላይ ተጭናብሽ ተንኮል አታቆም። አህያ ያልከው ምንም ጥያቄ የለውም። አሁን አይደል እንደማውቀው። ለአንተ ግን አንድ ነገር ልምከርህ። እባክህ አንድ ያስወጣን እንጂ ሁለተኛ እዚች ቤት ድርሽ አንል። አንቺ ዳውላ ዝም በይ። ስማ አንተ ቁምብርስ፣ እኛ ከተያዝን ወይ የሆነ ነገር ከሆንን ለጓደኛችን ቪዲዮ እንድትፖስተው ነግረናታል። ምን? አትደንግጥ። እኛ ራሳችን እስከምንስት ድረስ ጠጥተን የመጣ ነው ያለ መላ ይመስልሃል? አላምንሽም። ልታታልኝ ነው? ስልኬን ክፈትና አረጋግጥ። ማመን ያለ ማመን ያንተ ጉዳይ ነው። ፓስወርድ ንገር። 1275 ቴሌግራም ላይ ግባና ምህረት የሚለውን አውጣ። የድምፅ ሜሴጁን ክፈተው። ሰሞኑን አንድ ሚሽን እየሰራን ነው። ድንገት ከጠፋን ወይ ደግሞ ሳንደውልልሽ ከቀረን ተይዘን ነው ማለት ነው። እና ደግሞ ለኮሬ ውስጥ ፍላሽ አለ። አውጥቶሽ ቪዲዮን ፖስትችው። ወንድሜ ብልጥ አይደለሁም፣ ግን ብልጦች አይበልጡኝም። አሁን ብትፈታን ነው የሚሻለ። አንቺ አፍሽን አትክፈቺ፣ አታውሪ። ምንም ነገር የማይገባሽ አንቺን አየው። ከአንቺ ጋር ባልሆን ምን ይውጠኝ ነበር? ዘንዶ ይዋጥሽ። አሁን አትግፊኝ፣ ወደዛ ዞር በይ። እንዴ እሺ፣ ቀስ በይ፣ አትግፊኝ። አሳመምሽኝ፣ ቀስ በይ። ሰማኛለህ? እኔ ከዚህ በላይ ለአንተ መሸፈን አልችልም። እሺ እኔስ ምን ላድርግ? ያማል። ሴቶች ብልጦች ናቸው። ጉድ ሳይሰሩ ፍታቸው። አናዳቸው። ልታስጨርሰን ነው እንዴ? ግን እኔ ምን ላድርግ? ፍታቸውና በገንዘብ ከፈታቸው። ያለዛ ስራህንም ዝናህንም አንተ የኔ ቢጤ ትሆናለህ። እኔ እንደሆነ የልጅ አሳዳጊ ነኝ። ቤሳቤስቲን የለኝም። ልረዳህ አልችልም። እንዴ አማክረኝ እንጂ መች አስፈራራኝ አልኩ። ከሴጣን ጋር ገጥመህ ምን ልርዳ? ይኸውልህ እነሱ መሄጃቸው ብዙ ነው። ብልህ ናቸው። ህይወታቸው ቁማር ነው። እኛን እኔዋ እውነት ግን ነው። ከጠጅና ከቁማርተኛ እኮ ማምለጣቸው። ቻው 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 ቻው። ልጅ ያለቀሰ ቻው። እንደውም ቻው።
ለጊዜው አፈር ብሎ አልልም። እናንተ አፈር የበላችሁ ከሁለት አንዳችሁን አገኛችኋለሁ። መላቀቅ መስሏችኋል? ስህተት ሳልሰራ አልቀርም። አዎ ጥሩ መካሪ ወዳጅ አለ። ጠበቅ አድርገህ ያዘው። የምን ወዳጅ? ማን ነው? እኔ ርቦኛል፣ ምግብ ፈልጋለሁ። አንቺ ደግሞ ሰው ላይ ተኝተሽ ምግብ ትያለሽ እንዴ? እኔን ፍታኝ። ምንድን ነው ያደረከው? እንዴ ምን ሆነሽ ነው? አንቺ ደግሞ ዝም በይ። ሁለተኛ የጅል ነገር ብታደርግ ዩቲዩብ ላይ ከፍዬ ነው ዜና ማደርገህ። እኔ ላግዝህ። ጥፊ እንዳንቀምስ አዘውብቶኝ ይሻላል። ሻወር እየወሰደች ነው። አንዴ ከገባች ደግሞ አትወጣም። ማለት ለምንድን ነው የማትወጣው? ብዙ ተንኮሎቿን የምታስበው ሻወር ስትገባ ነው። አለቀልን በእኛ። አንቺ እንደምንም ታመልጫለሽ ለእኔ ብላኝ እንጂ። እኔ በሷ ከተረፍኩ አንተ ደግሞ በእኔ ትተርፋለህ። ራስሽ ወጥመድ ውስጥ ገባሽ። እንኳን ደህና መጣሽ። ለምንድነው እንደዚህ የምታይ? በጣም ቆንጆ ነሽ። እንደዚህ ቆንጆ መሆን ይቻላል እንዴ? ያንተ ንገረኝና እነግርሃለሁ። ቆንጆ ነህ እያልሽኝ ባልሆነ በጣም ከአንቺ ጋር ስሆን ግን ቁንጅና ይደበቃል። ግን ቁንጅና እንደተመልካቹ ነው። ድምጽ የበለጠ ይማርካል። እኔና ትርሱ የሆነ ቦታ የምንሄድበት አለ። እውነትም ዶልተሽ ነው የወጣሽው? ምን ነው አፈጠጥክ? ዋ ይሄ የተከለከለ ነው። ተሳስተህ እኔና ትርሱ አይተህ ብትማልል ቲክ ታክ ፖስት። እሺ ማለት ምን ማለት ነው? ልንወጣ ነው እያልኩ እኮ ነው። መብታችሁ ነው፣ ውጡ። ብር አምጣ እንጂ ደባል መሆንህን ረሳህ እንዴ? እሺ ምን ያህል? ያለህን። ይሄን ያህል ብትኛ ይሻል። ቋንቋና ሽማግሌ አንድ 20 አምጣ። 20 ምን? 20 ሺህ። ኦኬ ትራንስፈር አድርግልሻለሁ። ሌላ ምን አድርጋለሁ? ጥሩ እንደሱ ጸባይ ከገዛህ እንጣላ። አሁን ሂድ። የት ነበር ልትሄድ የነበረው? እኔ እንጃ። ወይ ወደዛ ወይ ወደዚህ ሂድ። ከኋላዬ እንዳታይ። እንደውም ወደዛ ሂድ።
የግድ መሄድ ስላለብኝ ነው። ብሩን ማድረስ አለብኝ። ችግር የለውም። ሆዴን ብቻ እኮ ነው ያመመኝ። ያን ያህል የሚካበድ አይደለም። እሺ፣ አንድ ነገር ከሆንሽ ደውይልኝ። አባሎቻችን በዙሪያችን ስላሉ ይደርሱልሻል። እሺ። በምንም ተአምር ያንን ሰውዬ እዚህ እንዳታስገቢው። ማግኘት ያለብኝን እንዲሰጠኝ አናግረዋለሁ። ከዛ ከዚህ ቤት እንወጣለን። እሺ። ነገር ከምታበላሺ ህመሙን ብትችይው ይሻልሻል አንቺ ህፃን። ምን እየሰራህ ነው? ቁማር እየቆመርክ ነው እንዴ? ስራ እየሰራው ነው። ስራ ከተባለ ሁሉም ስራ ነው። ለማንኛውም ቆንጆ ቤት ነው ያለ። አመሰግናለሁ። ምስጋና ምን ይሰራል? እና የቤቱን ካርታ በእኔ ስም አድርገው። ውስጤ የቤቱ ባለቤት ሁኚ ሁኚ እያለኝ ነው። ዶልተሽ ወጣሽ ነበር ማለት ነው። ጭቅ መሀላ አትደንግጥ። አሁን ያልኩህን በዚህ 2 ቀን ውስጥ ጨርስ። ካለዛ እዚህ ቤት ሌላ ጦርነት ነው የሚነሳው። እሺ። ስመለስ ከጦርነቱና ከሰላም አንዱን መርጠህ ጠብቀኝ። እሺ። ትርሲት ወርጅሻለሁ። እውነት በል። ከልብ ነው? የምሬን ነው። ታዲያ ለምን አስመኝም? ውበትሽ ልዩ ነው። እንደዚህ አይተኸኝ አታውቅም። እና ከኔ ጋር አብረሽ ትኖሪያለሽ? እንጋባ? አዎ። አንድ ጥያቄ ልጠይቅሽ? የፈለግከውን ጠይቀኝ። ምን አይነት ቪዲዮ ነው የያዛችሁት? ማለቴ ቪዲዮ ከማን ጋር ነው ያለው? ይህንን ነው ጥያቄ ያልከው? አዎ። ምንም ቪዲዮ የለም እኮ። ማለት አልገባኝም። ከክለብ ስንወጣ ስትንገዳገድ አየንህ። ከዛኛም ስለመሸብን ተከትለን መጣን። ሌላ ሁሉ ነገር ሀና እዚህ ከመጣች በኋላ የፈጠረችው ነው። እርግጠኛ ነሽ?
እናቴ ትሙት እኔ በጣም ወድጃለሁ። እኔም አንቺ ማረጋገጫዬ ነሽ። ተጋብተን አብረን እንኖራለን። ከዛ በፊት ግን ማድረግ ያለብኝ ነገር አለ። አሁን መሄድ አለብኝ። አይገርምም? በፈጠራ ስራ ነበርኩ ስንረበሽ የነበረው። እስር ቤት ምን እንደሆነ ገብታ ያለች መጣች። ሰላም ነው የመረጥክ ይመስላል። ምን እያደረግክ ነው? ይሄ ንቀት ነው። ሰሚያለሽ? እስር ቤት ምን እንደሆነ ገብተሽ ታያለሽ። ልቀቀኝ! አንቺ ውሻ! አንቺ ደግሞ አሳይሻለሁ። ልቀቀኝ! አሳይሻለሁ። አንቺ ደግሞ